ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያሾ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ሁሌም እንደምነግራችሁ ላይክ፣ ሼር እና ሰብስክራይብ ብታደርጉልኝ ደስ ይለኛል። ዩቲዩብ እገዳ ጥሎብኝ ስለነበረ ያ ነገር እስከሚስተካከል ድረስ ቪዲዮ ቫይራል አልወጣ ብሎ ስላስቸገረኝ ላይክ ብታረጉልኝ፣ ሼር፣ ኮሜንት ብታረጉልኝ በቅንነት ደስ ይለኛል። እንግዲህ ዛሬ ይዤላችሁ የመጣሁት በጣም ምርጥ የሆነ የፊት ክሬም ነው ይዤላችሁ የመጣሁት። ለተጨማደደ ደግሞ አንድ ወጥ ላልሆነ ፊት ማለት ዝንጉርጉር የሆነ ፊት ማለት ነው። ሲቀጥል ደግሞ የሚሸበሸብ ፊት ብቻ ውጥር የሚያደርግልን እንዲሁም ደግሞ ፈካ በቃ እንደ አዳይ አበባ ማለት ነው ፈካ የሚያደርግልን ውህድ ነው ይዤላችሁ የመጣሁት። በጣም ትወዱታላችሁ። በሳምንት 3 ብቻ ተጠቅማችሁ ፊታችሁን ፋፍክት ማድረግ የምትችሉ ውህድ ነው ይዤላችሁ የመጣሁት። ዛሬ የተጠቀምኩት ግብአቶች የብርቱካን ልጣጭ ነው በዋናኝነት ማለት ነው። የብርቱካን ልጣጭ አዋራ ምናምን የሌለበት ቦታ እኔ በነጠላ ሸፍኜ ነው አድርቄ ያዘጋጀሁት። ምክንያቱም ፊታችን ላይ የምናደርገው ነገር ጥቅም እንዳለው ሁሉ ጉዳትም የጎንዮሽ ጉዳትም ሊኖረው ስለሚችል ስለዚህ በጥንቃቄ አድርገን እናዘጋጃለን ማለት ነው። የደረቀውን የብርቱካን ልጣጭ በምትመለከቱት ፈጭቼ አዘጋጃለሁ ማለት ነው። መፍጫውም ንጹህ መሆን አለበት። ከዛ በኋላ የብርቱካን ልጣጭን ፈጭቼ ካዘጋጀው በኋላ ከእርጎና ከእርድ ጋር ነው የምጠቀመው ማለት ነው። እርጎም ቤት ውስጥ ያዘጋጀሁት ነው። እርዱም ደግሞ እርጥቡን ገዝቼ ጨቅጭቄ ወቅጬ የፈጨሁት ንጹህ ምንም ኬሚካል ያልገባበት በእጄ ያዘጋጀሁት ነው ማለት ነው። እርዱም ማለት ነው። ከዛ በኋላ ጎድጓዳ ሳህኔን አዘጋጃለሁ። ከእርዱም አንድ የሻይ ማንኪያ ከብርቱካን ልጣጭም እንዲሁም ደግሞ ከእርጎም አድርጌ በደንብ አድርጌ ክሬም እሰራለሁ ማለት ነው። ቢሆንም ግን ትንሽ የብርቱካን ልጣጭ በጣም ነው ውሃ የሚፈልገውና ስላልበቃኝ እኔ 3 ማንኪያ ነው ያደረኩትኝ እርጎም ማለት ነው። በደንብ ራስ እንዲልልኝ ማለት ነው። ከዛ እንደምታዩት በደንብ አድርጌ ክሬም እሰራለሁ ማለት ነው። በእውነት የሀገሬ ልጆች ትወዱታላችሁ። በደንብ አድርጋችሁ እኔ ባልኩት መሰረት ከተጠቀማችሁ በአንድ ወር ውስጥ እንግዲህ በአንድ የሚመጣ ለውጥ የለም። በአንድ ነገር ስንጠቀም እንግዲህ መደጋገም ግድ ይለናል። በጣም በሚገርም ሁኔታ በሳምንት 3 በአንድ ወር ውስጥ ፍክት ጥርት ውጥር ያለ ፊት ካላገኛችሁ እኔን ጠይቁኝ። በጣም እኔ ለራሴ ተጠቅሜ እንትን ያገኘሁበት ነው፣ ለውጥ ያገኘሁበት ነው። ዝም ብዬ ተነስቼ አልሰራም ለእናንተ ማለት ነው። መጀመሪያ ራሴ በደንብ አድርጌ አየዋለሁ ማለት ነው። ከዛ በኋላ ወደ ምቀባበት እቃ አድርጌ ወደ መቀባት እንሄዳለን ማለት ነው። ፊቴ ከዚህ በፊት ነግሬያችሁ እንደነበረ ማዲያት ነበረብኝ። ፊቴ አንድ ወጥ አይደለም፣ በጣም የተጎዳ ፊት ነበረ። ባለማወቅ ከፋርማሲ የተለያዩ ክሬሞችን እየገዛው ማዲያቴን አጠፋለሁ ብዬ ስጠቀም ነበረ። ነገር ግን እሱ በጣም ነበረ ፊቴን ያበላሸው። ለጊዜ ይጠፋልኛል፣ ለጊዜ ፊቴ ያምርበታል። ከዛ በኋላ ደግሞ መልሶ ከነበረው የበለጠ ጠቁሮ ምናምን ፊቴ በጣም ተበላሽቶብኝ ነበረ ማለት ነው። ግን ሙሉ በሙሉ ኬሚካል የገባበትን ክሬሞችን አቁሜ በራሴ እንደዚህ ቤት ውስጥ በራሴ በሰራሁት ነገሮች ከዚህም በፊት የሰራኋቸው ቪዲዮዎች አሉ።
ለወደፊት የምሰራላቸው ቪዲዮዎች ይኖራሉ። በአጠቃላይ ቤት ውስጥ በማደርገው ነገሮች ናቸው ፊቴ አሁን እዚህ ወደምታዩት የተለወጠልኝ ማለት ነው። እግዚአብሔር ይመስገን። ስለዚህ እንግዲህ መጀመሪያም ፀሐይ ነው መሰለኝ እንግዲህ ማዲያት አወጣብኝ። ከዛ በኋላ እንደዚሁ ቤት ውስጥ ትሪት እያረኩኝ ውሃ እየጠጣሁ ፍራፍሬ ቤት ያፈራውን እየተጠቀምኩኝ ምናምን። ውሃ እንግዲህ በጣም ወሳኝነት አለው። ውሃን በደንብ እየጠጣሁ ሽንት ራሱ መንገድ ላይ እስከሚያስቸግረኝ ድረስ በጣም ነበር የምጠጣው ውሃ። እንደዛ እያረኩ ቤት ውስጥ ብቻ እንክብካቤ አድርጌለት ለፊቴ ወደ ነበረበት መልሻለሁ ማለት ነው። ወደ ነበረበት መልሻለሁ። አሁን ግን ማለት የበለጠ ደግሞ አሪፍ እንዲሆን የበለጠ ደግሞ ያማረ ፍክት ያለ ውጥር ያለ እንዲሆንልኝ ስለፈለኩኝ አሁንም እንደዚህ በሳምንት 3 ወይ ደግሞ በሳምንት 2 ካልተመቸኝ በጣም ካልተመቸኝ ደግሞ በሳምንት አንዴ ግዴታ ፊትን የምንከባከብበት ቀን ነው ማለት ነው። ለፊቴ የምጠቀመው እንግዲህ ለመታጠብ የምጠቀመው እኔ ሴራቪ ነው ፊቴ ደረቅ ስለሆነ። ስለዚህ የብርቱካን ልጣጭ ደግሞ ቫይታሚን ሲ አለው። ቫይታሚን ሲ ስንበላ በሽታን የመከላከል አቅም እንዳለው ለፊታችን ይሄ ቆዳውን ደግሞ እንዴት አድርጎ በቃ ፍትት እንደሚያደርግ ለማመኑ ላይ ይከብዳችኋል። እንደዚህ ቤት ውስጥ የሚሰራ ነገር ደግሞ በጣም ነው አሪፍ የሚሆነው ማለት ነው። ለምገባው ድምጽ እንግዲህ በጣም ይቅርታ አድርጉልኝ። ድምጽ ትንሽ ያስቸግራል ያለሁበት ቦታ ማለት ነው። እና የብርቱካን ልጣጭ እንግዲህ በጣም እንደውም አሁን ብዙ ጊዜ አይታችሁ እንደሆነ ሚዲያ ላይ በሴረም መልክ ተሰርቶ ይሸጣል። አሁንም አይደለም በእርግጥ ቆየት ብለዋል። ግን ያ ኬሚካል የገባበት ነው። ኬሚካል ያልገባበት ቤታችን ውስጥ እንደዚህ ፏፍት የሚያደርግልን ነገር በቤታችን ውስጥ አድርገን መጠቀም እንችላለን ልላችሁ ፈልጌ ነው። ከተቀባው ከደረቀልኝ በኋላ ታጥቤ ጨርሼ ፊቴን ምንድነው የምቀባው? ሺያ በከር ነው የምቀባው። ማታ ስለሆነ በደንብ አድርጌ በሺያ በከር ማሳጅ አድርጌ ከዛ በኋላ ወደ መኝታ ይሄዳለሁ ማለት ነው። በጣም ትወዱታላችሁ፣ ሞክሩት። በእውነት ነው የምላችሁ። እኔ በጣም ነው የጠቀመኝ። የዛሬ ቪዲዮ እንግዲህ ይሄንን ይመስላል። በሚቀጥለው ቪዲዮ ደግሞ ድጋሚ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ፣ መልካም ሳምንት ይሁንላችሁ። አደራ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሁንላችሁ። ባይ ባይ።